ተነስተን ዛሬ ወንጌል እንስራ በወንጌል አላፍርም በወንጌል አላፍርም ምስጋና 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 ዛሬም ገናና ነገም ገናና ተወዳዳሪ ዛሬም ገና ሄዷል አደራ ተነስተን ዛሬ ወንጌል እንስራ በወንጌል አላፍርም በወንጌል አላፍርም በወንጌል ያድናል ብዬ እና ቅድስት ድንግል ማርያም ታውናው ምልሃንተ ወዴት አያየ ስሟ ባንታ ባይጠይቅ አንተ መናፍቀው ስማ ጨብጥ ቆሎ ይዞ ወደ አሻረው ጠጋ እኮ እንጂ ከኢየሱስ ጋር የምስራቹን እየሰበከ በሽተኞችን እየፈወሰ ኢየሱስ ሰጥቶን ሄዷል አደራ ተነስተን ዛሬ ወንጌል እንስራ በወንጌል አላፍርም በወንጌል አላፍርም በወንጌል ወየ ታው ለጴንጤማ መንገድ አይከፈትም አልፈው ነው የሚጥሉህ አይ ቆይ ግድ የለም ወይ ጉድ አሁንም ነው ምልህ ግድ የለም ቆይ እስቲ ስለ ክርስቶስ መልእክተኞች ነን እኔ ስለ ክርስቶስ መልእክተኛ ነኝ እናንተስ አባቶች ስለ ክርስቶስ መልእክተኛ ነን እናንተ አገልጋዮችስ ስለ ክርስቶስ መልእክተኛ ነኝ እናንተ እህቶች ስለ ክርስቶስ መልእክተኛ ነኝ እናንተ ወጣቶች ስለ ክርስቶስ መልእክተኛ ነኝ እናንተ ታዳጊ ወጣቶች ስለ ክርስቶስ መልእክተኛ ነኝ እናንተስ ልጆች ክርስቶስ መልእክተኛ ነኝ እናንተስ ልጆች በቦሌ ቡልቡላ ቃለ ሕይወት ቤተክርስቲያን ታላቅ የወንጌል ስርጭት አገልግሎት እንደተዘጋጀ ይታወቃል። ወንጌል ያሸንፋል። ወንጌላችን ኃይል አለው። ወንጌላችን አቅም አለው። ወንጌላችን እግዚአብሔር ከተናን ይዞራል ባቱ ማይዛኒ ሰደሰን ወንጌላችን ገናን ያደርጋል እግዚአብሔር ከተናን ይዞራል በመሆኑም የወንጌል ስርጭት አገልግሎት የሚጀምረው ከሚያዝያ 11 2018 ዓ.ም ጀምሮ እስከ ግንቦት 01 2018 ዓ.ም ድረስ የሚቆይ በሁለተኛ ቆሮንቶስ ምዕራፍ 5:20 ላይ ስለ ክርስቶስ መልእክተኞች ነን በሚለው ርዕስ የተዘጋጀ የወንጌል ስርጭት አገልግሎት ስላለ በዚህ አገልግሎት ሁላችሁም እንድትሳተፉ ሲሉ የወንጌል ስርጭት አገልግሎት ክፍል ጋብዟችኋል። ጌታ ዘመናችሁን ይባርክ። አው ጌታችን ነው አው ምን አለ በሩ እኔ ነኝ በሩ እኔ ነኝ አው ራሱ ጌታ እንዲህ አለ ይሄው አባዬ ራሱ ጌታ እሺ በእኔ የሚገባ ቢኖር ይድናል በበሩ በሱ የሚገባ ይድናል ይገባል ይወጣልም መሰማሪያም ያገኛል ይላል አባዬ ይሄ ብቻ አይደለም ይኸው እዚሁ ዮሐንስ ወንጌል ምዕራፍ 10 ቁጥር 1 ላይ እውነት እውነት እላችኋለሁ ወደ በጎች በረት በበሩ የማይገባ በሌላ መንገድ ግን የሚወጣ እሱ ሌባ ወንበዴም ነው በሩ እኔ ነኝ አለ በሩ እኔ ነኝ በኔ በበሩ የሚገባ ለጌታችን እኮ ነው ኢየሱስ በበሩ በኔ የሚገባ ይድናል ጥፋቱ እኮ እኛ ጋር አይደለም ጥፋቱ ያለው እሱ ጋር ነው እንዴት እሱ ጋር አባዬ እንዴት ይለኛል አንተ በሩ እኔ ነኝ አለ መግቢያው እኔ ነኝ አለ በኔ የሚገባ ይድናል አለ እንግዲህ በሱ የገባ ይድን ተሆነ አንተ እዚህ ቤት ውስጥ ቁጭ ብለህ ታያለህ አንተ ታጠየልክ ነው አባዬ አሁን ነው እንደውም አሁን ነው አንተን ሰብሮ መጣል አባዬ ብዙ ጊዜ ነገርኩህ እኮ አልሰማልከኝ ደጋረኩ አልስማ ልበል አንተ የተነገረህለት አዎ እውነት ነው አሜን ብለሃል አይ እሱ ሳላል ታዲያስ አንተ ተመሪያለሁ አውቄያለሁ የምትለው አነባለሁ የምትለው የተነገረህለት አሜን አዎ ልክ ነው ያላልክ እኔማ እኮ የስንት ነገር እስረኛ ነኝ እኔ በአንድ ጊዜ አሜን አዎ እሺ ልክ ነው እንድል ትፈልግ ኖሯል
ሞኝ ነህ እንደዛ ካሰብ። አባዬ ተሳስቻለሁ። በጣም ተሳስተሃል አንተ። ይሄንን ነገር ሳላቅሽ እኔ አልፌ ቢሆን ኖሮ ነውር አይደለም አባዬ። ይሄንን የመሰለ ነገር ይዘህ እንዴት ዝም ብለህ ትቀመጣለህ? ነውር ነው፣ ነውር ነው። ሰጥም ይሄን ነገር ይዘህ ዝም ብለህ ትቀመጣለህ? እሺ አባዬ፣ እኔ አልሰማ ብልህ ኧረ ስማኝ፣ እምቢ ብልህ ኧረ ስማኝ፣ ብሰድብህ አናትህንስ ብልህ ትደማለህ እንጂ ምን ትሆናለህ? ምን ትሆናለህ? የኔን ስድብና ዱላ ፈርተህ ይሄንን የመሰለ ነገር ይዘህ ዝም ብለህ ትቀመጣለህ? በእውነቱ ክፉ ሰው ነህ። ጥፋተኛ ነኝ። በቃ አጥፍተሃል። አጥፍቻለሁ። አሁን የሚያሳዝነው እኮ እሱ አይደለም። ለካ የምንጠላው እውነት ነገር ስለተናገረ ነው የምንጠላው። ገባኝ። እሱ እውነት ነው። ይልቅስ ያ እሳት ልጅ ነው የሚያሳዝነው። አዎ ያዝከው ነገር ቀላል ነገር አይደለም። ለዓለም የሚበቃ ነው። ስለዚህ ሂድ። እንደዚህ እንደ ወንድምህ የጠፉ በዓለም ብዙ ወንድሞች አሉ። ሂድ፣ ፈልጋቸው፣ አግኛቸው፣ ንገራቸው። ቢሰሙ ገንዘብ ታደርጋቸዋለህ፣ ባይሰሙ የራሳቸው ጉዳይ። ግን አንተ ጋር አይቀር። ትጠየቃለህ። አንተ ጋር አይቀር። ሂድ፣ ተናገር። እናገራለሁ። አዎ ተናገር። ከእንግዲህ ወዲህ ቢደበድቡኝም ቢፈነክቱኝም አልፈራም። ተናገር። አደራ አለብህ። እንዴት ሊሆን ነው?